ላ ሐውለ ወላ ቁወተ ኢላ ቢላህ ማለት ይሄ ነው ማብራሪያው። ላ ሐውለ እንላለን። ሐውል ሚነ ተሐውል ከአንድ ስፍራ ወደ ሌላ ስፍራ መንቀሳቀስ፣ ከአንድ ሁኔታ ወደ ሌላ ሁኔታ መቀያየር ማለት ነው። ወይንም በሌላ ትርጉሙ ሒላ በሚለው ከወሰድን ብልሃት ማለት ነው። ስለዚህ እኛ ሰዎች ላ ሐውለ ለና እያልን ነው። ከስፍራ ወደ ስፍራ መንቀሳቀስ፣ ከአንድ ሁኔታ ወደ ሌላ ሁኔታ መሸጋገር በእኛ ውስጥ አይደለም፣ እኛ የለንም። ወላ ቁወተ አቅምና ኃይልም የለንም አንድን ነገር ለማድረግ ኢላ ቢላህ በአላህ እርዳታ በሱ ገዛና ተውፊቅ ቢሆን እንጂ ነው። እንዴ ይሄው በራሳችን አቅም አይደለም እንዴ ከቤት ተነስተን አዛን ሰምተን ወደ መስጊድ የመጣ ነው? አዎ አንተ ነህ የመጣኸው፣ አላህ አልመጣም። ግን ወደ መስጊድ የምትመጣበትን አቅም ማን ነው የሰጠህ? ኢላ ቢላህ ማለት ይሄ ነው። እኔ መንገድ ላይ አግኝቼ ፒክ ባደርገ በአቡ ሃይደር መኪና መጣሁ ነው አይደል? እሱ አደረሰኝ ነው የምትለው። ሰበቡን የመኪና ውስጥ መግባት ስለሆነ በእግርህም የመጣህ ጊዜ አሁን በራሴ እንዳትል እግርህ እዚህ ድረስ እንዲራመድ አቅሙን የሰጠው ማን ሆነና? እሱ ከሆነ ኢላ ቢላህ ማለት ይሄ ነው። ከሱ ዘንድ በተሰጠን አቅም ከሱ ዘንድ በተሰጠን ጊዜና እስትንፋስ ተጠቅመን እንጂ በራሳችን የምናደርገው ምንም ነገር የለም።